እንደምን ዋላችሁ እንደምን ከረማችሁ። ፈቃዱ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ነው። እንግዲህ እንደምታውቁት ይሄ ያለንበት ወራት ብዙዎቹ የስኮላርሺፕ አፕሊኬሽኖች የከፍተኛ ትምህርት ያመለከቱ ወጣቶች በተለይ ከኢትዮጵያ ውጭ ያመለከቱ የፎል ኢንትሪ መስከረም ላይ ለሚጀመር ነሐሴ መስከረም ላይ ለሚጀመር ትምህርት መቀበላቸውን ወይ አለመቀበላቸውን ውሳኔ የሚሰሙበት ጊዜ ነውና አንዳንዶቹ ደግሞ ወደ ቪዛ ወደ ማመልከት ይሄዳሉ። አሁን በተደጋጋሚ እየተጠየቅኩ ያለው ጥያቄ አለ። በተለይ የባንክ ስቴትመንት የሚያሳይልኝ ሰው ፈልጋለሁ የሚል ካይንድ ኦፍ ለየት ያለ ደግሞ ነገር መጥቷል አሁንና ከምንድነው ወደ ቪዛ ለማመልከት ሲሄዱ እንደምታውቁት ያው ባለፈው ተናግሬ ያለው አብዛኛው የኢትዮጵያ ወጣት ትምህርት መማር ሲፈልግ ተከፍሎት መማር ነው የሚፈልገው። እዚህ ከሌላው ዓለም የተለየ ነገር በብዛት ታዳጊ ሀገሮች ላይ ያለው እኔም ጨምሮ ብዙዎቻችን ትምህርት መማር ስንፈልግ ከፍለን መማር ሳይሆን ተከፍሎን ነው መማር እንፈልገው። ስኮላርሺፕ እንፈልገው ለዚህ ነው። አሁን ደግሞ ሀገሮች በጣም ሀብታም የሚባሉ ሀገሮችም ጭምር እንደምታውቁት እርዳታ የመቀነስና ሁሉ ነገር ለትርፍ ነው የሚሰራው እና ከፍሎ እንዲማሩ ለምሳሌ ምን ይሏቸዋል? ግማሽ ስኮላርሺፕ የትምህርት ክፍያ በግማሽ ቀንሰንልሃል፣ $20,000 ስኮላርሺፕ ተሰጥቷል ምናምን የሚል ደብዳቤ ይጻፍላቸዋል። ደስ ይላል። ትልቅ ነገር ነው ያንን ማግኘት። ነገር ግን ከፍሎ መማር የሚባል ጉዳይ ለምሳሌ አንዱ ኮርስ እስከ $4,000 $5,000 ነው የሚወስደው እና በአንድ ሴሚስተር 3 ኮርስ የምትመዘገብ ቢሆን በአጭሩ $15,000 አካባቢ የትምህርት ወጪ ያለው ማለት ነው። $15,000 ለአንድ ሴሚስተር ከፈልክ ሌትስ ሴይ ማስተርስ ፕሮግራም ከሆነ 4 ነው ወደ $60,000 የአሜሪካ ዶላር ማሳየት አለብህ ማለት ነው። መኖሪያ አለ፣ የትራንስፖርት አለ፣ የአውሮፕላን አለ፣ የጤና ኢንሹራንስ አለ፣ ብዙ ነገር ነው ያለውና ላይክ ቀላል አይደለም። ግማሽ $20,000 ስኮላርሺፕ ተሰጥተናል ብትባል ቢያንስ $40,000 ደግሞ የምትከፍለው እንዳለብህ ማወቅ አለብህ ማለት ነው። እና ይሄን ያህል ከፍለ መማር መቻልን የሚያሳይ የባንክ ስቴትመንት አምጣ ነው እየተባልከ ያለው። እና ብዙ ጊዜ ወጣቶች በቀላሉ የሚገኝ ይመስላቸዋል። ለምሳሌ ጀርመን ሀገር ቅርብ ጊዜ መሄድ የሚፈልግ ወጣት አለ እና የባንክ ስቴትመንት የሚያሳይልኝ ሰው ፈልጋለሁ ብሎ ጠይቆ ነበር። ምንድነው ብዬ ሳጠያይቅ ሳውቅ አብዛኛው ጊዜ ጀርመን ሀገር ያ ሙሉ ስኮላርሺፕ ተሰጥቶ ነው የሚማሩት ወጣቶች። ግን ምንድነው የሰማሁት ቢያንስ ቤት ኪራይ መክፈል መቻሉ የትምህርት በነፃ ከተደረገለት የቤት ኪራይ መክፈል መቻሉን በዝግ የባንክ አካውንት ገቢ እንዲደረግ አይነት ነው የተረዳሁት ማለት ነውና በጣም ብዙ ጥያቄ ነው ይሄ። የአንድ ወጣት ጥያቄ ብቻ እንዳይመስላችሁ። በጣም ብዙ ወጣት በየሳምንቱ ቢያንስ 3-4 ወጣት እኔ ጋር ሪች አውት ያደርጋሉ። በአካድ ጊዜ ተቸግሬ ያለው የባንክ ስቴትመንት የሚያሳይልኝ ሰው ፈልጋለሁ ይላሉ። በዚህ መንገድም ትምህርት ያገኙ ወጣቶች እንዳሉም ይነግሩኛል። ዘመድ ያላቸው ልጆች ዘመዶቻቸው አሳይተውላቸው ቪዛ አግኝተዋል፣ ይሄ እድል እንዳያመልጠን የሚል ጥያቄ ያቀርባሉና አንደኛ ይሄንን በደንብ ላይክ የስኮላርሺፕ እንትን አንደኛ እኔ ብዙ ጊዜ ሪኮመንድ ማድረገው ምንድነው በነፃ ከፍዬ እማራለሁ የሚለውን ነገር ብዙ ባታስቡት ጥሩ ነው። በጣም ውድ ስለሆነ ወይ በጣም የሀብታም ቤተሰብ ልጆች መሆን አለባችሁ። ካልሆነ ግን መፈለጋችሁን እንድትቀጥሉ ነው የማበረታታው። አንድ እድል አገኘው ይሄ እድል ካመለጠኝ በቃ በር ተዘጋ አይነት የሚል አስተሳሰብ ሳይሆን አንድ እድል ብቻ አይደለም ያለው፣ ብዙ እድሎች አሉ። አድሚሽን ማግኘት አንደኛ ነገር የትኛውም ሀገር ኢቭን አሜሪካም ይሁን ሌሎች ሀገሮች ላይ ኢትዮጵያውያን ተማሪዎች አመልክታችሁ አድሚሽን ታገኛላችሁ። አንድ አድሚሽን አገኘ ማለት ስኮላርሺፕ አገኘ ማለት አይደለም። ሁለተኛ ነገር ከፍዬ እማራለሁ የሚለው ጉዳይ ወይም ደግሞ ከሌ ባንክ ስቴትመንት ያሳይልኛል እስቲ ሊንክድኢን ላይ ልጠይቅ የሚለው ጉዳይ አጥጋቢ አይደለም፣ ቀላል አይደለም ማግኘት። የማይቻል ነገር ይገኛል ብዬ እኔ አድካሚ ነገር ወጣቱን ማድከም አልፈልግም እና የበለጠ የሚሳካው ቦታ ላይ እንድትሞክሩ አበረታታችኋለሁ። ሁለተኛ ነገር መጀመሪያ ዲግሪ ከጨረስክ ማስተርስ ሀገር ውስጥ ተምረህም ለፒኤችዲ መሄድ ይቻላል። ሁለተኛ ማስተርስም መማር ይቻላል እና በቃ እኔ አሁን ስኮላርሺፕ ነው የምፈልገው
ውጭ ነው የምማረው ብላችሁ አገር ውስጥ ያለውን እድል አደራ 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 ባካችሁ ወጣቶች አገር ውስጥ ያለውን እድል እንዳታባክኑ። አዲስ አበባም ይሁን ባላችሁበት አካባቢ ላይ ማስተርስ ፕሮግራም ተማሩ። ራሳችሁን ብቁ አድርጉ። የመጀመሪያ ዲግሪዋ አንድ ስቴፕ ወደፊት ናት። ማስተርስ ቢኖር የበለጠ ደግሞ ጠንከር ያለ አካዳሚሽያን ትሆናለህ፣ ጠንከር ያለ ተመራማሪ ትሆናለህ፣ ጠንከር ያለ አሳማኝ ነገር ይኖርሃል ማለት ነው። እና ግራ ይገባኛል ምን ብዬ እንዴት ብዬ መንገር እንዳለብኝ። ለአንደኛ የሞከረ ሰው ሁሉ ያገኛል ማለት አይደለም። 100 ወጣት ቢሞክር እንደው ሪያሊስቲክ እንሁን። ምንም እውነቱን እንነጋገር ከተባለ እንበልና 100 የኢትዮጵያ ወጣቶች አውሮፓ የሚሆን አሜሪካ እንደዚህ በጣም ሀብታም ሀገሮች ላይ ለመማር አመለከቱ እንበል። ከኢትዮጵያ ብቻ አይደለም የሚያመለክተው ወጣት፣ ሁሉም የአፍሪካ ሀገሮች ኦልሞስት ከኤዥያ ከተለያየ ዓለም አቀፍ ውድድር ነው። ከመቶ ውስጥ 5ቱ ማግኘት ከቻሉ በአንድ ዓመት 5 ከ95ቱ ኦልሞስት ሀገር ውስጥ ነው ያሉት ማለት ነው። እና በጣም ብዙ ሰው ነው እና ትንሽ የተጋነነ ነገር ነው የሚነገራችሁ when it comes to scholarship። አንድ ሰው ስኮለርሺፕ አገኘ ስንል ከስንት ሰው ውስጥ ነው የሚለውን ብታስቡ ከኢትዮጵያ ስንት ሰው አመለከተ፣ ከናይጄሪያ ስንት አመለከቱ፣ ከሳውዝ አፍሪካ ከኬንያ ምናምን ብዙ ሰው ነው የሚያመለክተውና የድሉ አለ ይገኛል። አብዝቶ መሞከር ግን ያስፈልጋል። እሺ እና እስቲ ሌሎቻችሁም ባካችሁ ንገሯቸው። እስቲ ወጣ ብላችሁ ተናገሩ። ያለፋችሁበትን ስቶሪ እስቲ ሼር አድርጉ ለወጣቱ። ምንም ግፋቢል ንግግራችን ነው ላያምር የሚችለው። ግፋቢል ሰዎች ያላገጡብናል ወር ምናምን። እኔ አሁን እንደዚህ ወጥቼ ስናገር ሁሉን ነገር አውቃለሁ እያልኩ አይደለም፣ ግን የወጣቱ ጥያቄ ዝም ማለት ደግሞ ሊና ይወቅሰኛል። ይህ ሁሉ ወጣት አግዘኝ መረጃ ስጠኝ እያለ እያወቅኩኝ ካልተናገርኩ ምንድነው የኔ ትምህርት ስርዓት ውስጥ መቆየት የኔ መማር ትርጉሙ ምንድነው? ሌሎች ሰዎች ሲተጋገዙ እናያለን። ማአት በዩቲዩብ በምናምን እስቲ ዩቲዩብ ላይ ገባ ብላችሁ ትምህርት ነክ ነገሮች ፈልጉ። እንዴት እንደመቀናባቸው አቤት እንዶች አቤት ፓኪስታን ምናምን ያሉ ሰዎች ዩቲዩብን ተቆጣጥረውታል። ዕውቀት ነገር፣ ቢዝነስ ነገር፣ ትምህርት ነገር በቃ እንዳለ ሳይንሱ ፈልጠው አስቀምጠውታል። የኛ ደግሞ እንደምታውቁት ሀሜት ውስጥ ነው ያለው። ተራወሬ ውስጥ ነው ሰው የሚርመሰንበሰው ማለት ነው። እና ያናድዳል። ላይክ አገር እንዲሻሻል የምንፈልግ ከሆነ ትውልድ እንዲሻሻል የምንፈልግ ከሆነ የኔ አይነት እንደዚህ ትንሽ ነጫጭ ጸጉር ያወጣን ሰዎች ማለት ነው እንደው ትንሽ ልምዳችንን ሼር ብናደርግ በጣም ብዙ ወጣቶች ያለው ስኮለርሺፕ ያገኙ በተለያየ መንገድ የሄዱ ወጣቶች በኢትዮጵያ እንኳን የደገፍናቸው ወጣቶችን ወይን አይሉክ ባክ አንዳንዶቹ ጸጥ ምንም ነገር ፖስት አያረጉም። ዋይ ለምንድን ነው እንደዛ የምትሆኑት? ያለፋችሁበትን መንገድ ምን አለ ብትነግሩ ለወጣቶቹ። እኔ ይሄን ስቴፕ አልፌ ነው ያገኘሁት፣ በዚህ መንገድ ነው ቪዛ ያገኘሁት፣ ለትምህርት ይሄ ጠንካራ ነገር አለ፣ ይሄን ተሳስቻለሁ ብላችሁ ብትነግሯቸው ምንድነው ጉዳቱ ነው ብለው ነው። አይ ኖ አንዳንዱ ጉረኝነት ሊመስለው ይችላል። ማአት የተሳሳተ ኢነርጂ ላይ ያለ ሰው እሱን አይደለም ተከተሉት። እኔ አሁን ከዚህ ከምናገረው ቪዲዮ 100 ሰው ቢያዳምጠው 10 ሰው ግን ሊጠቀም ይችላል። 90ው ዝም ብሎ የሚያዳምጥ ነው። ሜቢ አይገባቸውም ወር ይሄ ጥያቄ አይደለም ጥያቄያቸው። አንዳንዱ ተራ ቀልድ ውስጥ ያለ ሰዋል ከአንተ ስለሆነ ነገር ልትነግረው ስትፈልግ ስለ አፍንጫው ስለ ጆሮህ ሊያወራ የሚፈልግ ተራ የሆነ ሐሳብ ውስጥ የተወጀቀ ሰው አለ። እሱን አይደለም እናስበው። እኔን የሚያሳስበኝ አንዲት እናት በጣም በዝቅተኛ ገቢ ላይ ያለች እናትና አባት ያስተማሩት ወጣት እንደምንም ከዩኒቨርሲቲ ተመርቆ ሰርቶ ራሱ ማሻሻል በሚፈልግ ሰዓት ዳይሬክሽን ሲጠፋበት ከተመረቀ በኋላ ግራ ሲገባው ማለት ነው። የኢትዮጵያ ወጣቶች ትልቁ ፎከሳችን ምንድነው እንድታስተውሉ። ቁጥር 1 ዓላማችን ለኛ ከዩኒቨርሲቲ ተመርቀው ስራ የሚፈልገው ወጣት ምንም ነገር ፖስት ብናደርግ 5 ዓመት 10 ዓመት ስራ ላይ የቆየው ሰው አንተን አይደለም የሚመለከተው። ግን አንተ ምናልባት ሰምተህ አንቺም ሰምተሽ ለሌሎቹ ትንሽ ለማገዝ እንድትሆኚ ነው። በጣም ብዙ አቅም ያለው ሀገር ነው ያለን። ነገር ግን አቅማችን የሚባክነው ለምንድን ነው? በጣም ትንሽ የሆነችውን ልንሰራ የምንችለውን ስራ ስለማንሰራ። 100 ሚሊዮን ህዝብ እያለን ከ5 ሚሊዮን ህዝብ እርዳታ የምንቀበለው እኔና እናንተ አእምሮአችንን ስለምናባክን ነው። እግዚአብሔር ሰጠንን ጥበብ አውጥተን ስለማንጠቀም ነው እንጂ አተን አይደለም። የተማረ ሰው አተን አይደለም። የሚሰራ ስራ ጠፍቶ አይደለም። ግን ለበጎ ዓላማ መሰባሰብ ነው የቸገረን። ለመጣላት ነው የበለጠ የምንበረታው ማለት ነው። ይሄ እግዚአብሔር እውነት እንደው ይቅር ይበለን እና ሀገራችንን ሰላም ያድርግ። አመሰግናለሁ። ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ቴንክ ዩ